እዚህ 130 ብር አንዱ 130 አንዱ ፍሬ ማለት ነው ኦኬ ሙሉ ከሆነስ ሙሉ ሴቱ 4 ፍሬ 800 ብር እቺ ትንሿ ናት ከዛ ቀጥሎ እቺ 18 16 እና 22 24 ነው ሴንቲሜትር ሳይዙ ኦኬ ሳይዙ እነዚህ ከሱም አንድ ናቸው ሴንቲሜትር አላቸው 4 ፍሬ 800 ብር 4 ፍሬ 800 ብር እንደዚህ ማለት 1 2 3 4 ስንት ነው 800 ብር ለበሰደት ኦኬ እሺ እነዚህስ ለምሳሌ ሳኖች ሰርቪስ ምናምን ሰርቪሶች እነሱ 100 ብር ነው አንዱ እሱ አንዱ 100 ብር ትንሽ ሳህን 40 ብር አንዱ 40 ብር ኦኬ እነሱ 90 ብር አንዱ አንዱ 90 ብር ይሄ 90 ብር ነው ኦኬ ብር ሲገልተመቹ እሺ እንደነዚህ ብረት ምናምን አሉ እነሱ አንድ ላይ ነው የሚሸጠው 500 ብር 3 ማለት ነው አንድ 2 3 ስንት ነው 500 ብር ኦኬ አሪፍ ነው እነዚህ ለምሳሌ ለስፖርተኛ ነው ለስፖርት ለውሃም ለሻይም ይሆናሉ ለሻይም ነው ስንት ነው 250 በእነዚህ ደግሞ ለውሃ ብቻ ነው 200 ብር ነው 200 ብር ኦኬ እነዚህ ለምሳሌ እነዚህስ ፊሊፕስ የጁስ 2005 አንደኛው 500 ብር ኦሪጂናል ፊሊፕስ ነው ስንት ምን ነገር ይሰራል የቅመም የቡና ምናምን አለ ውስጥ ላይ ኦኬ እነዚህ ማለት የቅመምና የቡና ሌላ ደግሞ የስጋ መፍጫ ማለት እንደዚህ ለጨጓራ ምናምን ፍጭ ማለት ኦኬ እኛው አሪፍ ነው ኦሪጂናል አንደኛ ጨጓራ የሚፈጫል ስጋ ምናምን ኦኬ አይበላሽም ምርጥ ነው ኦኬ እነዚህስ ለምሳሌ እቺ ጥቁሯ 7 ስታሯ ሻይ ነው የሻይ ማፍያ ለውሃም ለሻይም ይሆናል ኦኬ ይወጣ ወይ ደግሞ እቺ ማለት ኳሊቲ የውሃ ማፍያ ነው ምርጥ ነው ኳሊቲ ነው ጠርሙስ ነው ይሄ ኦኬ በጣም አሪፍ ነው ለየት ያለ ነው ኦኬ ስንት ነው ይሄ 1000 ብር 1000 ብር ብሬኩም ተከጁ ኦኬ እንደዚህ የጁስ በእነሱ 900 ብር አነስተኛ ናቸው አንድ የቡና አለው ኳሊቲ ነው ኳሊቲው አነስተኛው ነው ኳሊቲ የሚባሉት አንዱ ወጪ ኦኬ እነዚህኛው እሷና ፊሊፕስ 1.5 ነው ሊትር ኦኬ እነዚህ መጥበሻ እሱ 750 ትልቁ ትልቁ 750 ብሬ ትብጥርባፊ ሸንተና እነሱ 400 እነሱ ማሪፍ ናቸው ኦኬ አሪፍ ነው ኦሪጂናል ነው አሁን ያሳየው አንደኛ ብሬክ ባፍሬት እነሱ 250 እንደዛ ነው አነስተኛ ናቸው እነሱ 250 ስለዚህ አንተ ጋር እቃው አሪፍ ነው ማለት ነው አሪፍ ችግር የለም ኩከር ምናምንም አሉ እንደዚህ ኦኬ እነዚህ ለምሳሌ ብዙ አረብ ሀገር የሚሰራበት ጥቅሙ ይሄ ነው ትልቋ 2700 የኦሪጂናል ነው አንደኛው ኦሪጂናል ነው ለሩዝ ምናምን ለሁሉ ነገር ይሆናል ሩዝ ምናምን ኦኬ ስጋ ትንሽ ማለት 11 ሊትር 11 ሊትር ዋጋ ስንት ዋጋ እቺ ደግሞ 2007 የኛውስ እቺ 1400 ብር 1400 5 ሊትር ነው 1400 ብር እንት ኮፊ ሊባል የኛው ስንት ነው ይሄ ማይካው ነው 250 250 ነው ኦኬ ግን ወፍራም ነው አሪፍ ነው ኦኬ እሺ እቺኛው ማለት ጥበብ ነገር ያላት ባህላዊ ነገር ነው ባህላዊ ናቸው እነዚህ አሪፍ ኦኬ ስንት ነው አንድ ነው ዋጋቸው 250 ኦኬ የኛውስ ደግሞ ብረቱ ደግሞ 150 ብር ነው እሱ የተለመደ ነው ኦኬ እሺ በዚህ ነው አሪፍ ነው አሪፍ እነዚህ ለምሳሌ እነዚህ ሻይ ምናምን እነዚህ ቀርቶች ኩባያ ብርጭቆ ነገር ማግ ነገር እነዚህ ስንት ነው ለምሳሌ እነዚህ 50 ብር አንዱ 50 ብር ነው ኦኬ እንደዚህ አይነት ማለት መስታወት ነገር ኩባያ ናት እቺ 160 ብር ናት በጣም ቆንጆ ናት
መስታወትም ናት ፊትን ተፈል አሪፍ ነው እሺ ሌላ አለ እነዚህ ለምሳሌ ስቶፍ አሪፍ ስቶፍ ምን ኢትዮጵያ ነው ያገር ውስጥ በሽቦ ነው አይበላሽም ቢበላሽም ደግሞ ይሰራል ቀላል ነገር ነው እዚህ ስለሚሰራ መለወጫው እዚህ ስላለ ይሰራል ስባለ ጋራንቲ ያለው ኦኬ ባለ 2 ብር ነው ስንት ነው 700 ብር ባለ 2 ባለ አንዱ 400 ብር እነዚህ 400 ብር ኦኬ እነዚህ ፌርሙዝ ነው እነዚህ ስንት ነው ይሄ 3 ሊትር ነው 900 ብር እኛ ብሬ በስክለቹ ትልቁ ነው እንደዚህ ነው የሚቀዳበት እንደዚህ ተደረገ ከዚህ ብጭቆ ይቀዳል እነዚህ በእነዚህ 800 ብር እኛው ስንት አልከኝ 700 ብር 700 አሪፍ የምስ ናቸው ስንት ለምሳሌ ሻይ ፈተበት አቀዘቅዝ ስንት ቀን ቢያንስ ከ12 ሰዓት በላይ ያቆያል ኦኬ ከ12 ሰዓት በላይ ኳሊቲ ይሄም አሪፍ ነው ይሄ 650 ብር ኦኬ ቻይና ናቸው ያው ሁሉም ግን ጥራታቸው አሪፍ ነው እነዚህ ኳሊቲ ነው እነዚህም አንድ ናቸው 800 ብር ለያንዳንዱ እነዚህ ስንት ነው እንደዚህ አንድ ላይ ኮምፕሌቱ 2000 ብር ትልቅ አለው 6 ፍሬ ከነ ማንኪያ ምናምን ጭልፋ አለው ኦኬ ሸክላ ኦኬ እነዚህ ለምሳሌ እነዚህ በእነዚህ 500 ብር ማይካ ናቸው እነዚህ ኦኬ ማንኪያ ምናምን የለውም ያኛው ጠገባለሽ ውሃ ይሄ 550 ከነ ማቅረቢያው ኦኬ እነዚህ ለምሳሌ የቡና ባህላዊ ከነ ጀበናው ሲኒ ምናምን ኦኬ ስንት ነው 1400 ብር 12 ሲኒ ነው ኦኬ ስኳር ዕቃ ምናምን አለ ኦኬ ክዳን ያለ እነዚህ መጥበሻስ 900 ብር ክዳን ያላት ናት አሪፍ ክዳን አለ እንደዚህ ኦኬ ማለት አልበላሽም ክዳን ያለው ስለሚፈለግ ብዙ ጊዜ ኦኬ አሪፍ ናት ፓትራ ምናምን አለ የኬክ ኦኬ ይሄ የራሱ ነው ይሄ የኬክ መስሪያ ነው ኦቨን ውስጥ የሚገባው ኦኬ ፓትራ ናቸው እናመሰግናለን ገለተው ነው እሺ ይሄኛው ምንድነው ይሄ የዶናት መስሪያ ነው እንትን ኩኪስ ምናምን ይሰራል ኦኬ አሪፍ 12 ፍሬ ባንድ ይሰራል 12 ባንድ ይሰራል ኦኬ ትልቁ ነው አሪፍ ነው ዋጋው ስንት ነው ይሄ 2500 ብር 2500 ብር ኦኬ ይሄኛው የፒዛ ፒዛ ጥብስ ምናምንም ፒዛም ይሰራል ኦኬ ጥብስም ይሰራል ጎድጓዳ ስለሆነ ይሰራል በኤሌክትሪክ ኦኬ ስንት ነው ዋጋው 1004 ግን አሪፍ ነው ማበላሽ ዕቃ ነው ምርጥ ዕቃ ነው ኳሊቲ ዕቃ ተመርጦ ነው የሚወጣው ኦኬ ይሄም እዚህ አንድ አለ እሱም ኦቨን ነው ኦቨን ደግሞ በጣም ይፈልጋል ከላይ ስቶቭ ያለው ከውስጥ ዳቦም ኬክም ሁሉም ነገር ይሰራል ይሄኛው ኦኬ እስቲ ውስጥ ምን መሰረት በእነዚህ ፓትራ ናቸው ዳቦ ማንኛውም ኬክ ምናምን ፓትራ አድርገን ነው የምትሰራበት የፈለከው ከላይ ደግሞ 2 ስቶቭ አለ ከላይ ራሱ ይቻላል ባለ 2 ስቶቭ ኦኬ ስንት ነው 3800 ብር 3800 ብር ኦኬ እናመሰግናለን በጣም አንተ ጋር በእውነት ዕቃ በጣም አሪፍ አሉ ይገባል ደግሞ አሁንም ብዙ ዕቃ አለ ሰሞኑን ይመጣል እነዚህ ደግሞ በተፈጭቆስ የቡና ሲኒ ይሄ ለምሳሌ ደርዘን ስንት ነው ደርዘን 500 ብር 12 ኦኬ ይሄኛው አንዱ ግማሹ 250 ብር ነው 6 ፍሬ ይሄኛውስ እሱም እንደዛ 250 ኦኬ በጣም አሪፍ ነው እዘፋያ ይሄኛው ስንት ነው እሱ 220 ብር 220 ብር ጠንካራ ትልቁ ነው በእነዚህ ምናምን ፕላስቲካቸውም ይቀንሳሉ ኦኬ 150 ብር እንደዛ ናቸው እነዚህ ጥራታቸው ይቀንሳሉ ኦኬ ጥራቱም ይለያል ጥንካሬ ኦኬ ቻሪፍ ነው እነዚህ ይሄ የሽንኩርት ምናምን መደርደሪያ ነው የሽንኩርት መደርደሪያ መሳቢያ ያለው ነው ቲማቲም እና ሽንኩርት ድንች በዛ እንደዚህ ከፍተህ ነው የምትዘጋው እንደሌሎቹ እኛውስ ለሽንኩርት ምናምን ነው ለአትክልት ኦኬ 450 ብር በዚህኛው ለጫማ ነው ይሄ የጫማ ነው ይሄ ጫማ ነው ባለ 5 ነው ይሄ 500 ብር ነው
5 ብር ነው። አዎ ስንት ስቴፕ አለው? 5 ብር 1 2 3 5 ነው። ባለ 5